የመጡ ዘፋኞች ይህንን የግጥም ስልት እንዴት እንደማይጠቀሙበት ግራ ያጋባል። እዚህ ዘፈን ላይ የሰማነው ግጥም እንደሚታወቀው ቅኔያዊ ግጥም የሚባል ነው። ይህንን ግጥም አብዛኛውን ጊዜ ይጠቀሙበት የነበሩት ቆየት ያሉ ዘፋኞች ናቸው። በቅርቡ ግን የመጡ ዘፋኞች ይህንን የግጥም ስልት እንዴት እንደማይጠቀሙበት ግራ ያጋባል። ለመቅጠም ከመክበድ ነው ወይስ ከሌላ ምክንያት ነው ይህንን ግጥም በዘፈናቸው ላይ እንዲህ አይነት ግጥሞችን የማያካትቱት? አንዳንዱ ዘይቤያዊ ግጥምን ሲጠቀም እናየዋለን። ዘይቤያዊ ግጥም ማለት ነገሮችን በምሳሌ የሚያብራራ ማለት ነው። ልጅ ሚካኤል የሂፓፕ ስልቱ ላይ አንድ ግጥም አስታውሳለሁ። እንስራ ክፉ ነው ከጭኗ ላይ ወጣ፣ አሁን እኔ ብሆን ስንቱ በተቆጣ። አስቡት እንግዲህ ዘይቤያዊ ግጥም እንደዚህ ካማረግ ቅኔያዊ ግጥም ደግሞ እንዴት ሊያምር እንደሚችል በሂፓፕ ላይ መረዳት እንችላለን። ሂፓፕ እጅግ በጣም ጠንካራ ግጥሞች የሚያስፈልጉት የሙዚቃ ስልት ነው። እኛ ሀገር ግን ዝም ብሎ እንደ ንግግር አድርጎ ስስ ወይም ልል ተራ በሆነ ግጥሞች ላይ ሲያካትቱ እናያለን። እነዚህን ግጥሞች ለመግጠም እጅግ በጣም ቀላል በሆነ መንገድ መግጠም ስለሚቻል ግጥም ነው። ለምን እንደሚፈሩት አላውቅም። አሁን እነዚህን ግጥሞች ለመግጠም ምን ማድረግ እንዳለብን መስፈርቶች አሉ። ማለት እነዛን ስቴፖች ተከትለን ከሄድን ቅኔያዊ ግጥሞችን መግጠም በጣም ቀላል ይሆናል ማለት ነው። በተለይ ሂፓፕ ለምታቀነቅኑ ዘፋኞች ይህንን መልእክት እንድታደርሱልኝ፣ እጅግ በጣም ጠንካራ የሆኑ ግጥሞችን መጠቀም ስላለባቸው፣ እንዴት መግጠም እንዳለባቸው ከዚህ ጀምሮ በክፍል እናስቀምጥ ይሆናል። ቅኔ ግጥምን ለመግጠም የመጀመሪያው አንድ ቃል ሁለት ትርጉም ሲኖረው ነው። እህት ወንድሞችሽ ካንቺ ጋር እያሉ በቤትሽ የሚያዘው እንግዳ ነው አሉ። አሁን አንድ ቃል ሁለት ትርጉም ያዘለ አንድ ቃል አለ። እሱ ነው ቅኔ ተሙን ወርቁ የምንላወጣ የምንችለው። ይህ ማለት እንዲህ አይነት ግጥሞች አብዛኛውን ጊዜ 99% ከታችኛው መስመር ነው የምናወጣው፣ ከሁለተኛው መስመር ማለት ነው። አራትም ከሆነ ከአራተኛው መስመር በብዛት የሚወጣው። ስለዚህ ታችኛው ላይ ስናይ እንግዳ የሚል አንድ ቃል አለ፣ ሁለት ትርጉም አለው። ይህ ማለት ህብረ ቃል የምንለው ማለት ነው። ሰሙ ስለ ቤቷ ስለ ቤተሰቦቿ ስለሚያወራ በቤትሽ ውስጥ እህት ወንድሞች እያሉሽ ያንቺን ቤት ወይም አንቺን የሚቆጣጠርሽ ግን እንግዶች ናቸው። እንግዳዎች መጥተው ያንቺን ቤት የሚቆጣጠሩት እንደማለት ነው። ወርቁ ግን አንቺን የሚቆጣጠርሽ እንግዳ የሚባል ሰውዬ ነው እያለን ነው ማለት ነው። እንግዳ የሚባል ሰውዬ ነው እያለን ነው ማለት ነው። ወርቁ በድብቅ የተገለጸው እና እንደዚህ አድርገን መግጠም እንችላለን። እስቲ አንድ ቅኔ ልስጣችሁና እሱን በኮሜንት ላይ አስቀምጡልኝ መልሱን። ላሊበላ ሂጄ ስሜ ስመለስ ጻድቃን ጋር አደርኩኝ ወልዳያ ስደርስ። ድብቁን ሚስጥር ወይም ድብቁን መልእክት ምን እንደሆነ እናንተ ኮሜንት ላይ አስቀምጡልኝ።